መሀሉን ነፃነት ተብሎ የሚጠራው የመጀመሪያ ልጁ የነፃነት ልጅ እንዳልሆነ ትክክለኛ አባቱ ነፃነት ወርቅነህ ሳይሆን። ሰላም ጤና ይስጥልኝ ውድ የአናለ ሚዲያ ተከታታዮች፣ የሰዓቱን አጫጭር ዘገባዎች ይዤላችሁ ቀርቤያለሁ። ከሀገር ውስጥም ሆነ ከሀገር ውጭ የምናቀርባቸው ትኩስ መረጃዎች እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግና የደወል ምልክቱን በመጫን አብራችሁን ቆዩ። ዛሬ በመላው ኢትዮጵያ ዘንድ መነጋገሪያ የሆኑ 3 ታላላቅ መረጃዎችን ይዘንላችሁ ቀርበናል። በሁላችንም ዘንድ ተወዳጅ በሆነው አርቲስት ነፃነት ወርቅነህ ላይ የወጣው በ2 አስርት ዓመታት ተደብቆ የቆየው አስደንጋጭ ሚስጥር ዛሬ ፈንድቷል። ይህ ሚስጥር ይፋ ያደረገው ሌላ ማንም ሰው ሳይሆን የባለቤቱ የንጹህ ዘር የ21 ዓመት የቅርብ ጓደኛ የሆነው ግለሰብ ነው። ለመሆኑ የመሃሉን እውነተኛ አባት ማን ነው? ነፃነትስ ይህንን ያውቅ ነበር ወይስ እሱም እንደኛ ዛሬ ነው የሰማው? የሚሉ ጥያቄዎች ማህበራዊ ሚዲያን እያናወጡት ይገኛሉ። ዝርዝሩንና አባት ስለተባለው ሰው ያለንን መረጃ በቪዲዮ ይዘንላችሁ ቀርበናል። በመቀጠልም መላው ምዕመንን ያስለቀሰውና የኢየሩሳሌሙ ሊቀ ጳጳስ ብፁዕ አቡነ ዕንባቆምን ህልፈተ ህይወት የምንሰማ ይሆናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጋፋ አባት ብፁዕ አቡነ ዕንባቆም በ80ዎቹ የዕድሜ ክልላቸው እዚህ ዓለም ድካም ማረፋቸውን በታላቅ ሐዘን እንገልጻለን። ብፁዕነታቸውም ከግማሽ ክፍለ ዘመን በላይ በቤተክርስቲያን መዋቅር ውስጥ በተለያዩ ኃላፊነቶች ሲያገለግሉ ቆይተዋል። በተለይም በደቡብ ኦሞ 10 ሺዎችን በማጥመቅና ለቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማትን መብት በማስከበር የሚታወቀው የቤተክርስቲያን አምድ ነበሩ። ምንም እንኳን በመጨረሻዎቹ ዓመታት በጽኑ ህመም ቢቆዩም በጸሎትና በጽናት አሳልፈው 2018 ዓ.ም አርፈዋል። በመጨረሻም ስለ ብፁዕ ወቅዱስ አቡነ ማትያስ የጤና ሁኔታና በማህበራዊ ሚዲያ ስለሚናፈሰው ወሬ እውነታውን እናጋራችኋለን። ለፓትርያርኩ አቡነ ማትያስ የጤና ሁኔታ የሚወጡ እርስ በርስ የሚያጋጩ መረጃዎችን እናያለን። ቅዱስነታቸውም ለጥምቀት በዓል ዝግጅት ላይ ሳሉ በመኖሪያ ቤታቸው በመንሸራተት በደረሰባቸው አደጋ ቀዶ ጥገና ተደርጎላቸዋል። ከሀገር ወጥተዋል ወይም ሞተዋል ተብሎ በማህበራዊ ሚዲያ የሚናፈሰው ወሬ ፈጽሞ ከእውነት የራቀ መሆኑን ቅዱስነታቸው ምላሽ ሰጥተውበታል። በአሁኑ ወቅት በዊልቸር ሆነው በሕክምና ክትትላቸውን እያደረጉ የሚገኙት ቅዱስነታቸውም ተናግረዋል። ወደ ዝርዝር ዜና ስናልፍ የቀድሞ የኢየሩሳሌም ሊቀ ጳጳስ ብፁዕ አቡነ ዕንባቆም አረፉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጋፋ አባት ብፁዕ አቡነ ዕንባቆም ለተወለዱ በ80 ዕድሜ ክልላቸው ከዚህ ዓለም ድካም ማረፋቸውን የደቡብ ምዕራብና አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አባ ሄኖክ በታላቅ ሐዘን ገለጹ። ብፁዕነታቸው ትውልዳቸው በቀድሞ ሸዋ ክፍለ ሀገር ስላሴ አካባቢ ሲሆን ገና በለጋ ዕድሜያቸው ወደ ገዳም በመግባት መንፈሳዊ ትምህርታቸውን ተከታትለዋል። በተለይም በታዋቂው ደብረ ሊባኖስ ገዳም በምንኩስናና በትጋት ለረጅም ዓመታት ሲያገለግሉ የቆዩ ሲሆን በዚያው ባሳዩት ታማኝነትና መንፈሳዊነት ጥንካሬ ለጵጵስና ማዕረግ በቅተዋል። ብፁዕነታቸው ከግማሽ ክፍለ ዘመን በላይ የቤተክርስቲያን መዋቅር ውስጥ በተለያዩ ኃላፊነቶች አገልግለዋል። በደቡብ ኦሞ ሀገረ ስብከት ለበርካታ ዓመታት የቆዩበት በዚያ ክልል እጅግ አስቸጋሪ በሆነ መልክዓ ምድር ወንጌልን በማስፋፋትና በ10 ሺዎች የሚቆጠሩ ሰዎችን በማጥመቅ የሐዋርያነት ሚናቸውን ተጫውተዋል። በቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማትን ሊቀ ጳጳስ በመሆን ለ2 አስርት ዓመታት በላይ አገልግለዋል። በቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማትን ሊቀ ጳጳስ በመሆን ከ2 አስርት ዓመታት በላይ አገልግለዋል። በዚያም የኢትዮጵያን ገዳማት መብት በማስከበርና ከአባቶችና ከእናቶች መጠጊያ በመሆን ይታወቃሉ። በዚያም የኢትዮጵያ ገዳማት መብት በማስከበርና ለአባቶችና እናቶች መጠጊያ በመሆን ይታወቃሉ። የብፁዕነታቸው የመጨረሻ ጥቂት ዓመታት በጽኑ ህመም የተያዙ ሲሆን በሀገር ውስጥና በውጭ በተለይም በታይላንድና በአሜሪካ ሲታከሙ ቆይተዋል። በህመማቸው ምክንያትም ከአገልግሎት ርቀው በሕክምናና በጸሎት ቢቆዩ በስተመጨረሻ ግን ጥር 18 2018 ዓ.ም አረፉ። ብፁዕ አባ ሄኖክ በገለጹት መሰረት ህመማቸውና መከራቸው ልብ የሚያቆስል ቢሆንም እርሳቸው ግን እስከ መጨረሻው ድረስ በጽናትና በጸሎት አሳልፈውታል። የብፁዕነታቸውን እረፍት ተከትሎ ብፁዕ አባ ሄኖክም ለመላው የቅዱስ ሲኖዶስ አባላት፣ ለኢየሩሳሌም መነኮሳትና ለምዕመናኑ በሙሉ እግዚአብሔር መጽናናትን ይስጥልን በማለት መልእክታቸውን አስተላልፈዋል። በመቀጠልም ብፁዕ ወቅዱስ አቡነ ማትያስ በመኖሪያ ቤታቸው የደረሰባቸውን አደጋና የጤና እክል አያይዘን ቀርበናል። ቅዱስነታቸው ለጥምቀት በዓል ዝግጅት ላይ በነበሩበት ወቅት በመኖሪያ ቤታቸው ውስጥ የመንሸራተት አደጋ አጋጥሟቸዋል። አደጋው በደረሰበት ወቅት በአቅራቢያቸው የሚረዳቸው ሰው ባለመኖሩ ምክንያት አደጋው እንደደረሰ ወዲያውኑ እርዳታ ማግኘት አልቻሉም ነበር። በዚህም ምክንያት በሰውነታቸው ላይ ከፍተኛ ጉዳት የደረሰ ሲሆን ጉዳቱም ከፍተኛ ስለነበር ቀዶ ጥገና ተደርጎላቸዋል። ቅዱስነታቸው ከሀገር ወጥተዋል አሊያም ሞታል ተብሎ በማህበራዊ
በማህበራዊ ሚዲያ ላይ የሚናፈሰው ወሬ ከእውነት የራቀ መሆኑ ተገልጿል። በአሁኑ ወቅትም በዊልቸር መንቀሳቀስን ጀምረዋል። በኢትዮጵያ ውስጥ ሆነው የሕክምና ክትትል እያደረጉ እንደሚገኙም ተረጋግጧል። ቅዱስነታቸው ያስተላለፉት መልእክትም እኔ አሁን ደህና ነኝ፣ የሕክምና ክትትልም እያደረግኩ ነው፣ ለጤንነቴ ስለተጨነቃችሁ አመሰግናለሁ ሲሉ በፋንታ መድኃኔዓለም ደብር የከተራ ዕለት በደረሰ አደጋ ሕይወታቸውን ላጡ ልጆቼ በጣም አዝናለሁ፣ ለቤተሰቦቻቸው መጽናናትን እመኛለሁ ሲሉ መልእክታቸውን አስተላልፏል። በሀገር ውስጥና በሀገር ውጭ ያላችሁ በጸሎታችሁ አስቡኝ። ከፊታችን ለሚመጣው በዓል እንደ በፊቱ በአውደ ምሕረት ላይ ቆሜ ቡራኬ ለመስጠት ፈጣሪን በታላቅ ተስፋ እየለመንኩ እገኛለሁ ሲሉ መልእክታቸውን አስተላልፈዋል። በመጨረሻም በሁላችንም ዘንድ ተወዳጅ የሆነው አርቲስት ነጻነት ወርቅነህ ቤተሰብ ለ21 ዓመታት ተደብቆ የቆየው ሚስጥር ዛሬ ፈነዳ። ለብዙ ዓመታት አርቲስት ነጻነት ወርቅነህና ባለቤቱ ንጹህ ዘር በሰላም ሲኖሩ መሀሉን ነጻነት ደግሞ የአርቲስቱ የበኩር ልጅ ተብሎ ይታወቅ ቆይቷል። ነገር ግን አሁን የወጣው መረጃ ሁሉንም ሰው አስደንግጧል። የንጹህ ዘር የ21 ዓመታት የቅርብ ጓደኛ የሆነ ሰው ንጹህ ዘር አርቲስት ነጻነት ወርቅነህን ከማግባቷ በፊት እርጉዝ ነበረች። ይህ ማለት መሀሉን የተጸነሰው ነጻነት ወርቅነህ ጋር ትዳር ከመመስረቷ በፊት ነው ማለት ነው። ተደብቆ የነበረው የ21 ዓመታት ሚስጥር ዛሬ ፈነዳ። የመሀሉን እውነተኛ አባት ማን ነው? እንደ አጋላጩ መረጃ ከሆነ ለሁለት አስርት ዓመታት በላይ በሚስጥር ተይዞ ቢቆይም አሁን ግን የቅርብ ጓደኛው አማካኝነት ወደ አደባባይ ወጥቷል። ይህ መረጃ በአሁኑ ሰዓት በማህበራዊ ሚዲያ ላይ በስፋት እየተሰራጨ ይገኛል። አርቲስት ነጻነት ወርቅነህ ይህንን ያውቅ ኖሯል ወይስ እሱም እንደኛ ዛሬ ነው የሰማው? የአርቲስቱ ባለቤት ንጹህ ዘርስ ስለዚህ የምትሰጠው ምላሽ ምን ይሆን? የአርቲስት ነጻነት ወርቅነህ የበኩር ልጅ የሆነው መሀሉን ትክክለኛ አባት ማን እንደሆነ በቪዲዮ አያይዘንላችሁ መጥተናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሚስጥሩ በዚህ ሰዓት መውጣቱ ተገቢ ነው? አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። ቪዲዮውን አይተን ተመልሰን እንገናኛለን። ታይስተልኝ ኢትዮጵያውያን በመጀመሪያ ነጻነት ወርቅነህ በልፈተ ህይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። እንዲሁም የአርቲስት ነጻነት ልጆች እና ቤተሰቦቹ እንዲሁም አድናቂዎቹ መጽናናትን እየተመኘው መሀሉን ነጻነት ተብሎ የሚጠራው የመጀመሪያ ልጁ የነጻነት ልጅ እንዳልሆነ ቤተሰቡ መካከል የበኩር ልጁ የሆነው መሀሉን ነጻነት ወርቅነህ አጭር ንግግር ያደርግልናል። ትክክለኛ አባቱ ነጻነት ወርቅነህ ሳይሆን ዮናታን ወልድ ይባላል። ነገሩ የሚጀምረው እኔ የነጻነት ባለቤት እና ዮናታን ወይም የልጁ አባት አንድ ላይ ጓደኛሞች ነበር። የዛሬ 21 ዓመት ጓደኛሞች ነበር። ከዛ ዮናታን ወልድና የነጻነት ባለቤት የተገናኙት ጀመር። በመሃል እርግዝና ተፈጠረ። ወቅቱ እሷ የአሜሪካ ፕሮሰስ ጀምራ ነበርና እርግዝናው 4 ወር አካባቢ እንደሞላው የአሜሪካ ቪዛ ተመታላት። ከላይ ከአሜሪካ ከመሄዱ 4 ቀን የተነሳ መጀመሪያው እኔ ነኝ። ሁለተኛው ደሳለኝ ወይ የነጻነት ባለቤት ነች። ሶስተኛው ደግሞ የልጁ አባት ወይም ዮናታን ወልድ። እርግዝና በተፈጠረበት ጊዜ እኔ ንጹህ ዘር እና ዮናታን ሙሉ ግቢ ተከራይተን እንኖር ነበረ። በመሀል ነው አሜሪካ ቪዛው የመጣላት። የአሜሪካ ጉዞዋን የሚያደርገች ከኛ ቤት ከዚሁ ከተከራየንበት ቤት በኋላ ያው እዛ የተወሰነ ችግር ገጥሟት ነበር። እንደው አሜሪካ ሆና ያ በሄደችበት ቦታ ተቀባይነትን አላገኘችም ነበር። እርግዝናውም ተቀባይነት አላገኘችም ነበር። የገጠማት ሁላ ችግር እንደነበረ ትገልጽልን ነበር በወቅቱ። በኋላ እንግዲህ ከወለደች በኋላ ነገሮች ተስተካክለው እንደውም የልጁ ልደት ያከብር የመጀመሪያ 1 ዓመት ልደት ስታከብር ፎቶ ልካልናለች። በመሃል መሀሉንን ይዛ ወደ ኢትዮጵያ መጣ ነበረ። መሀሉን ይዛ ወደ ኢትዮጵያ በመጣችው ወቅት ዮናታን ልጁን ለማየት በጣም ፈልጎ ነበር፣ ግን እሷ ፈቃደኛ አይደለች። ማየት ታይፈልግ ነበረ። ያው መቼም ልጅ ያለው ነው የሚያውቀው የልጅ ፍቅርን። ስለዚህ ሞከረ፣ ምንም ነገር ሊሳካለት አልቻለም።
በዚህ አጋጣሚ በምንገናኝበት ሰዓት አንድ ቀን ነፃነትን አግኝቼ ለምን እኔ የምሰራው አርት ዙሪያ ላይ ስለነበረ ነፃነትን የማግኘት እድሉ ይኖረኛል ብዬ ስለማስብ አንድ ቀን አወራዋለሁ ብዬ አስብ ነበርና ያው እግዚአብሔር አልፈቀደም። እኔም ደግሞ በመሀል ከሀገር ወጣሁ እና ነፃነትን አግኝቼ አወራዋለሁ የሚል እሳቤ ነበር። አባትየው ያለበት ሁኔታ በጣም ከባድ በጣም ተሰቃይቷል። ሁሌ ያስባል፣ ሁሌ ይጨነቃል። በሱ ምክንያት አሁን አልባሌ ነገሮች ሲያደርግ ውስጥ 17 ዓመት ሆኖታል። 17 ዓመት ሙሉ ይሄ ልጅ ሲሰቃይ ነው። እንደውም በዚህ አጋጣሚ የስለንና ባለሙያዎች ካላችሁ ዮናታን ታክቶስ ፍላጎት ቪዲዮ ዓላማ የሰው ህይወት ለመበጥበጥ ሳይሆን የአባት ከልጁ ጋር ልጅ ከአባት ታረባል። ምክንያቱም ይህን ያህል ዓመት 17 ዓመት ሳያገኝ ስለዚህ የኢትዮጵያ ህዝብ ነው የምንጠይቀው እንጂ ይሄ ልጅ መቼም ልጅ ያለው ሰው ይገባዋል ብዬ አስባለሁ። እና ኢትዮጵያ ስንጠይቀው ይሄን ልጅ ከአባቱ ጋር አባት ከልጁ ጋር ለማገናኘት ተቻላችሁ መጠን ይህን ቪዲዮ ቫይራል እንዲወጣ ሼር ኮፒ ሊንክ እንድታረጉ ይህንን ታሪክ እየተከታተል ታረግላችሁ። ይህን ታሪክ ለመከታተል ይህን ብቻ ሰብስክራይብ ያደረጋችሁ አባት እንዲያገኝ የምታችሁ በአክብሮት ጠይቃለሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሚስጥሩ በዚህ ሰዓት መውጣቱ ተገቢ ነው? አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልን። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።